ሃይ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን ላይ ደግሞ የምወስዳችሁ ወደ ዱባይ ነው። እንግዲህ ዱባይ ለብዙ ኢንተርናሽናል ዜጋ ኢትዮጵያን ጨምሮ በትምህርትም በስራም መዳረሻ እየሆነች ነው የምትገኘው። በሁለቱም መስኮች ግን አጭበርባሪዎች ወይም ደግሞ ህገወጥ ደላሎች ስላሉ ብዙ ዜጎቻችን ወደ ጎዳና መውጣት እንዲሁም ደግሞ ወደ ማይሆን ህይወት ውስጥ በመግባት ብራቸውን ወደ ማጣት በጣም ብዙ ውጣ ውረዶችን እያሳለፉ ይገኛሉ። ይሄ ደግሞ ያው ሁልጊዜ እንደምናውቀው ትክክለኛ ኢንፎርሜሽን ካለማግኘትና መደረግ ያለበት ነገር ካለመደረግ የተነሳ ነው ወደ አጭበርባሪዎች እጅ ራሳችንን አሳልፈን የምንሰጠው ማለት ነው። በዛሬ ቪዲዮ ላይ ደግሞ በዱባይ የወጣ የስራ እድል አለ። ያንን የስራ እድል ያለ ኤጀንት 300፣ 400፣ 500 ሺህ ሳንከፍል እንዴት አፕላይ ማድረግ እንችላለን የሚለውን ነው ላሳያችሁ የምፈልገው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ይህንን ዩቲዩብ ቻናላችንን ለብዙዎች መዳረስ እንዲችልና ብዙዎች ከአጭበርባሪዎች መጠበቅ እንዲችሉ በደንብ ሼር እናድርግ። እንዲሁም ደግሞ የኖቲፊኬሽን ቤሏንም ኦን እናደርጋት። ለዛሬ የማስተዋወቃችሁ በዱባይ የወጣ የስራ እድል፣ በጣም ብዙ የስራ እድሎች አሉ። ነገር ግን አሁን ላይ በጣም ብዙ ሰው ሃይር የሚያደርገው ወይም ደግሞ የሚቀጥረው ግሎባል ቪሌጅ ነው። ግሎባል ቪሌጅ እንደምናውቀው የመዝናኛ ስፍራ ነው። በውስጡ በጣም ብዙ ትላልቅ ፋሲሊቲዎች ያሉት ከነ ዲዝኒ እና ከሌሎች ዓለም ላይ ካሉ ይሄ ፕሌይግራውንዶች የማያንስ በጣም ትልቅ የመጫወቻ ስፍራ ነው። አድቬንቸር ብዙ የሚካሄድበት ስፍራ ነው። ስለዚህ በዚህ ስፍራ ላይ የወጣው የስራ እድል ምን ይመስላል፣ ከኛስ ምን ይጠበቃል፣ እንዴት አፕላይ ማድረግ እንችላለን የሚለውን ነገር በዚህ ቪዲዮ ላይ የማሳያችሁ ይሆናል። እንግዲህ ሲዝን እየተቀየረ ነው ያለው። የሙቀቱ ጊዜ አልፎ አሁን በተለያዩ የዓለማችን ክፍሎች ዱባይን ጨምሮ ወደ ቅዝቃዜው እየመጣ ነው። ከዚህ ጋር ተያይዘው ነው ግሎባል ቪሌጅ የተከፈተው። በግሎባል ቪሌጅ ውስጥ ምን የስራ እድሎች አሉ? የመጀመሪያው እንደ ሴኩሪቲ አይነት የምናየው ቲኬቶችን ቼክ ማድረግ፣ ሰዎች እቃ እንዳያነሱ፣ እንዲሁም ደግሞ የተለያዩ አክቲቪቲዎች በጣም ትልቅ ከመሆኑ የተነሳ ይካሄዳሉ። ስለዚህ የመጀመሪያው ስራ ሴኩሪቲ ወይም ደግሞ የጥበቃ ባለሙያ ነው ማለት ነው። ሁለተኛ ላይ የምናየው ደግሞ የጽዳት ባለሙያዎችን ደግሞ ይቀጥራል። በክሊኒንግ ላይ በዲፓርትመንት ሄድ እንዲሁም ደግሞ በክሊኒንግ ማኔጀርነት ማለት ፕሮግራሞችን ስኬጁል በማድረግ ማማ መውጣት አለበት፣ ከሚገዙ እቃዎች ምን አሉ የሚሉ ከኖርማል ከሚያጸዱ ሰዎች አንስቶ እስከ ግሩፕ ወይም ደግሞ ቲም ሊድ እስከሚያደርጉ ሰዎች ድረስ ይቀጥራል ማለት ነው። ስለዚህ በክሊኒንግ ሙያ ያላችሁ በዱባይ ያላችሁ ሰዎች አሁንም ይህንን የስራ እድል አፕላይ አድርጉ ማለት ነው። በሶስተኛ ደረጃ ላይ የምናየው ደግሞ ከሶፍትዌር ዴቨሎፕመንት ጋር ያው እንደምናውቀው ዱባይ በጣም ዲጂታላይዝ የሆነ ሀገር ነው። በዛ ውስጥ የሚኖሩ አክቲቪቲዎች ይኖራሉ። ከካሜራ ጋር ተያይዞ ከዌብሳይት ጋር ተያይዞ እንዲሁም ደግሞ ኢቨን ከቲኬት ኦፊስም ጋር ተያይዞ ብዙ አክቲቪቲዎች ዲጂታላይዝ ስለሆኑ በጣም ብዙ እንቅስቃሴዎች ስለሚኖሩ አንዳንድ የሶፍትዌር አለመስራት ወይም ደግሞ አፕግሬድ መደረግ ሌሎች ነገሮች ሊኖሩ ይችላሉ። ስለዚህ የሶፍትዌር ባለሙያ የሆናችሁ ግራጁዌት ያደረጋችሁ አሁንም በዱባይ ያላችሁ ይሄ ድል እንዳያመልጣችሁ። የትምህርት ባክግራውንድ ኖሯችሁ ግን ስራ ካጣችሁ እና በተለያየ እናንተን በማይመጥን ወይም ደግሞ የልፋታችሁን የተማራችሁትን ያክል የማይመጥን ስራ ላይ እየሰራችሁ ከሆነ አሁንም ይሄ ድል ለእናንተ ነው። እኔ የጠቀስኩላችሁ እነዚህ ሶስቱን ነው። ከታች በማስቀምጥላችሁ ሊንክ ግን በጣም ብዙ የስራ እድሎች ዲስክሪፕሽን ላይ ተቀምጠዋል። ስለዚህ እዛ ዲስክሪፕሽን ላይ በመሄድ ሙሉ የስራ ዝርዝሩን ማየት ትችላላችሁ። በመቀጠል የምናየው ደግሞ እንዴት አፕላይ ማድረግ እንችላለን። ዋናው ኪው ነገር እሱ ስለሆነ ማለት ነው። ለምን አፕላይ በምናደርግበት ሂደት ውስጥ የምንሳሳት ከሆነ የተጠየቅነውን ነገር ፕሮቫይድ የማናደርግ ከሆነ ማንሰጥ ከሆነ የጊዜ እና የኢነርጂ ልፋትና ድካም ነው የሚሆንባቸው። ስለዚህ የስራ አይነቱ እንደየዲፓርትመንቱ ስለሚለያይ አፕላይ ከማድረጋችሁ በፊት መጀመሪያ መስፈርቱ ማየት፣ በመቀጠል አፕላይ ማድረግ ነው። እሱ ምን እንደሚመስል ደግሞ አሁን በዚህ ቪዲዮ ላይ እናያለን። ሰብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮ ደግሞ ለብዙዎች መዳረስ እንዲችል እባካችሁ በደንብ ሼር አድርጉ። እንግዲህ የራሱ የግሎባል ቪሌጅ ዌብሳይት አለ። ለጊዜው እዛ ላይ ያለው ይሄ ቫከንሲ ወይም ደግሞ የስራ እድሎች እየታዩ አይደለም እና ሰርች ሳረግ እኔ የመጣልኝ ይሄ ኢንዲድ ላይ ያሉ ጆፖች ናቸው። ስለዚህ እዚህ ጋር እንመጣና ግሎባል ቪሌጅ ዱባይ ብለን ሰርች እናደርጋለን። ሎኬሽኑንም እንደዛው ይሄ ያው እኔ ፊልተር ካረኩት በኋላ ነው። ሀገሩ ደግሞ ያው ዱባይ ላይ ነው። እንግዲህ ግሎባል ቪሌጅ የተለያየ ሞሮኮ ላይ አለው እንዲሁም ዱባይ ላይ አለው። ነገር ግን እኛ ያው ለዱባይ ላሉ ሰዎች ስለሆነ እነዚህ የስራ እድሎች ፖስት እያደረግን ያለው በተለይ ደግሞ የመኖሪያ ፈቃድ እዛ ሀገር ላይ ላላቸው ሰዎች ማለት ነው።
ያ እንደዚህ ፊልተር ስናደርገው የሚመጡልን ብዙ አይነት የስራ እድሎች አሉ። ስለዚህ እነዚህን የስራ እድሎች ጆብ ታይትሉን መጀመሪያ እናየዋለን። ምንድነው የሚያስፈልገው? ለምሳሌ እዚህ ጋር ኦፕሬሽን ኢን ፕሮዳክሽን ይላል። እዚህ ጋር ለምሳሌ ምንም ነገር አፕላይ ከማድረጋችን በፊት የተዘረዘሩ ጆብ ዲስክሪፕሽኖች አሉ። እነሱን ጆብ ዲስክሪፕሽኖች በደንብ አድርገን ፊልተር በማድረግ ከዛ በኋላ ነው ወደሚቀጥለው የምንሄደው። ያው ፊልተር ስታደርጉት ብዙ አይነት የስራ እድሎችን ሊያመጣላችሁ ይችላል። ለዛ ጥንቃቄ ማድረግ ያስፈልጋል ማለት ነው። እና ያው ግሎባል ቪሌጅ ዱባይ ብዬ ነው ሰርች ያደረኩት። ሌሎችም ካምፓኒዎች እንደዚህ አድርጎ ሊዘረዝርላችሁ ስለሚችል በደንብ አድርጋችሁ ፊልተር ታደርጋላችሁ። ከዛ በኋላ የመጣላችሁን የስራ እድል ለምሳሌ ይህንን በመርጠው ወይ እዚህ ጋር ያለውን የስራ እድል በመርጠው ምን አደርጋለሁ? አፕላይ ኦን ካምፓኒ ሳይት ነው የሚለው። ይህንን ክሊክ በማድረግ ወደ ካምፓኒው ሳይት እንሄዳለን። የሚመጡልን የስራ እድሎች ማለት ነው። ይሄ በእርግጥ ሌላ ካምፓኒ ነው፣ ይህ ግሎባል ቪሌጅ አይደለም። ግን ቅድም ያሳዩዋችሁ መጀመሪያ ላይ ለምሳሌ ባክ ብለው እዚህ ጋር ያለው ማለት ነው። እዚህ ጋር which is አለፍ ነው መሰለኝ። ያ ለምሳሌ ይሄንን ብንመርጠው ማለት ነው። እዚህ ጋር ብንመርጠው እዚህ ጋር ያለውን ነገር አፕላይ እናደርገዋለን ማለት ነው። በደንብ ፊልተር ማድረግ ይፈልጋል። በደንብ ፊልተር ማድረግ አለባችሁ እዛ ቦታ ላይ ብቻ አፕላይ የምናደርገው። ለምሳሌ አሁን እዚህ ጋር ኤዥያን ሼፍ ፎር ግሎባል ቪሌጅ ይላል። which is ኖድል ቦክስ ዩኤኢ ዱባይ የሚከፍለን የነሱን ከ2500 እስከ 3000 የሳውዲ ሪያል ነው አይ ቲንክ ካልተሳሳትኩኝ። ኮንትራክት ታይፕ ነው፣ ፉል ታይም ነው፣ ዱባይ ነው። አባውት አስ ይላል። ስለ we are located in global village looking for experienced chef in authentic Thai and Asian cuisine ይላል። እዚህ ጋር ገብተን በደንብ አንብበን አፕላይ ማድረግን ይፈልጋል። ሪኳየርመንቶች ተጠቅሰዋል። ምንድን ነው ሪኳየርመንቱ የሚለውንም ነገር በደንብ ማየት ያስፈልጋል። ሪስፖንሲቢሊቲያችን ምንድን ነው? እኔ አሁን እዚህ ጋር እንደ እንትን ነው እንደ አንድ ሳምፕል ነው እዚህ ጋር ያሳዩዋችሁ። ለምሳሌ ሼፍ የሚለውን ማለት ነው። እናንተ ግን ትገቡና በምትፈልጉት የስራ አይነት ግሎባል ቪሌጅ ብላችሁ ለምሳሌ እዚህ ጋር ግሎባል ቪሌጅ መካኒካል ኢንጂነሪንግ፣ ግሎባል ቪሌጅ ክሊኒንግ፣ ግሎባል ቪሌጅ which is ያ በቃ የምንፈልገውን ባለንበት ኤክስፒሪየንስ የሚጠይቀውንም የማይጠይቀውንም ነገር መርጠን እኛ እዚህ ጋር እዚህ ሲስተሙ ላይ እናስገባለን። ምክንያቱም ሁሉም ተመሳሳይ ነገር ላይኖረው ይችላል ነው። ያ ማለት ግን አፕላይ ማድረግ አንችልም ሳይሆን መጀመሪያ በደንብ ፊልተር እናደርጋለን። ምን ፈልገውን የስራ ልምድ ዜን ምን እናደርጋለን? ከዛ በመቀጠል ዲስክሪፕሽኑን እናያለን፣ ጆብ ዲቴይሉን እናያለን። ከዛ በኋላ አፕላይ እናደርጋለን ማለት ነው። አሁን ካሌለ ደግሞ ሁል ጊዜ እየተከታተልን ኢንዲድ ላይ ወይም ደግሞ የራሳቸው ካምፓኒ ዌብሳይት ላይ ገብተን ጆብ ቫካንሲ ሁል ጊዜ እንዲመጣለን ሰብስክራይብ በማድረግ አካውንታቸው ላይ አካውንት ክሬት አድርገን የእነሱን ኒውስሌተር ሊሆን ይችላል ብቻ ዋቴቨር ያሉትን ነገሮች ሰብስክራይብ አድርገን ከዛ ጆቦች ሲመጡ ወደኛ እንዲመጡ ግን ተመሳሳይ ነገር ሲኖር አፕላይ እናደርጋለን ማለት ነው። ስለዚህ ይህንን እንደ አንድ ሳምፕል አሳያችሁ። ከዛ አፕላይ ነው እንለዋለን። አፕላይ ነው ስንለው እንደገና ሪዳይሬክት ያደርገናል። ሪዳይሬክት ካደረገን በኋላ ሴቭ ዘ ዳታ ይላል። እዚህ ጋር እናንተ የምትፈልጉትን ስማችሁን የራሳችሁን እዚህ ጋር ፈርስት ኔም እና ላስት ኔም ማለት የያዛችሁ ነው። ከዛ ኢሜይላችሁን እዚህ ጋር ስልክ ታስገባላችሁ። ኮንቲኒው እያላችሁ ፋይናሊ ብዙ የሚከብድ ነገር አይደለም። ሰሚት ነው የምትሉን። ሲቪያችሁን አፕሎድ ታደርጋላችሁ፣ ሰሚት ታደርጋላችሁ ማለት ነው። ለምሳሌ አሁን እኔ እንደዚህ ባደረገው ኮንቲኒው ብለው ወደሚቀጥለው ስቴፕ ይሄዳል። ከዛ ፖስታል ኮዴን ያለውበትን ያላችሁ ዱባይ ያላችሁ ሰዎች ስለሆነ ይሄ ኮንቲኒው እንለዋለን። ከዛ አር ዩ አውተንቲክ ዩኤኢ ምናምን ይላል። አር ዩ አውቶራይዝድ ቱ ወርክ ኢን ዩኤኢ ዊዛውት ቪዛ ስፖንሰርሺፕ ይላል። የስ ኦር ኖ እንለዋለን። የስ እንለዋለን which is በመቀጠል አር ዩ ሬዲ ቱ ጆይን ኢሚዲየትሊ ዩር ሞቲቬሽን ምናምን ይጠይቃችኋል። እዚህ ጋር ትጽፋላችሁ የስ ምንም ችግር የለብኝም። ከዛ እዚህ ጋር ደግሞ ሲቪያችን እኔ ኦልሬዲ እዚህ ላይ ሲቪ ስላለ ነው። ከዛ ኮንቲኒው እንለዋለን። ከዛ በመጨረሻ ጆብ ታይትሉን ኢንተር ዘ ጆብ ታይትል ሾውስ ሬሌቫንት ኤክስፒሪየንስ የሚለውን እዚህ ጋር ትጽፋላችሁ። ኮንቲኒው ድጋሚ ብዙ ኮምፕሊኬትድ አይደለም። ከዛ መጨረሻ ላይ ፕሪፔር እያደረገ ነው፣ ሪቪው እያደረገ ነው። እኔ ግን አፕላይ እንዳላረግ ባክለዋለሁ ማለት ነው። ምክንያቱም እኔ እንደዚህ አይነት ኤክስፒሪየንስም ስለሌለኝ የሌላ ሰውን ቦታ ከሚይዝ ጀስት ልኬው
ካንስል አደረኩት ማለት ነው። እና እንደዚህ ቀላል ነገር ስለሆነ ብዙ ኮምፕሊኬትድ አታድርጉት፣ አፕላይ አድርጉ። የዛሬን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። እንዲሁም ደግሞ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ መልካም እድል ለሁላችሁም። ይህን ቪዲዮ በዱባይ ያላችሁ ሰዎች እባካችሁ እንዳያመልጣችሁ። በዱባይ ላለ ዜጋችን ሁሉ በተለያየ ውጣ ውረድ ውስጥ ላለ አትሊስት ይህንን የስራ እድል እስከሚዘጋ ድረስ ሙቀቱ እስከሚመጣ ድረስ ሰርቶ ጥሩ ገንዘብ ሜክ ማድረግ እንዲችል ሼር እናርጋቸው። በቅንነት መልካም እድል ለሁላችሁ። ባባይ